ሰላም ሰላም የኢትዮ ስኩል ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ በአዲስ ትምህርት መጥተናል። ላይክ ሰብስክራይብ ማድረጋችሁን እንዳትዘነጉ። ትምህርቱ ደግሞ ከጠቀማችሁ ከረዳችሁ ኮመንት ላይ ትምህርቱ ጠቅሞናል ረድቶናል ብላችሁ ጻፉልኝ። ሌላ ጊዜ እንድበረታታ ያግዘኛል። የዛሬ ትምህርታችን የሚሆነው ኒውተንስ ሎ ኦፍ ሞሽን ናቸው። ከዚህ በኋላ ኒውተንስ ሎ ኦፍ ሞሽን አልገባኝም መቅረት አለበት። ይህንን ደግሞ ለመቅረፍ ጥሩ ትምህርት አቅርቤላችኋለሁ። ወደ ትምህርቱ እንግባ። እሺ የዛሬ ትምህርታችን ምን ይሆናል? ኒውተንስ ሎ ኦፍ ሞሽን የሚለው እናያለን ማለት ነው። ኒውተንስ ሎ ኦፍ ሞሽን ያው ሶስት አይነት ኒውተንስ ሎዎች አሉ። አንደኛው ኒውተን ፈርስት ሎ የሚባለው ነው። ሁለተኛው ደግሞ ኒውተን ሰከንድ ሎ የሚባለው ነው። ሶስተኛው ደግሞ ኒውተን ሰርድ ሎ ነው። ኒውተን ፈርስት ሎ፣ ኒውተን ሰከንድ ሎ፣ ሰርድ ሎ በዚች በሚገባችሁ መንገድ እንማራለን። እስከ መጨረሻው ድረስ መከታተላችሁን እንዳታቆሙ። ኒውተን ፈርስት ሎ ኦፍ ሞሽን የሚለው ጋር እንጀምራለን። ኒውተን ፈርስት ሎ ኦፍ ሞሽን እዚህ ጋር ከስዕሉ ላይ እንደምንረዳው እዚህ ጋር አንድ ሰው አለ። ምን አድርጓል? ስቶፕ ሆኗል፣ ቆሟል። ምን አድርጓል? ቆሟል። እዚህ ጋር ግን ምንድን ያለው? እየተንቀሳቀሰ ነው። ኢን ሙቪንግ ነው። ሙቭ እያደረገ ነው። ምን እያደረገ ነው? እየተንቀሳቀሰ ነው ያለው። ኒውተን ፈርስት ሎ ስለምንድን ነው የሚያወራው? አንድ አካል ቆሞ ስላለና አንድ አካል ደግሞ እየተንቀሳቀሰ ስላለ ስለ ሁለት ነገሮች፣ ቆሞ ስላለ ነገርና ወይም ስቶፕ ስንል ሬስት ላይ ስላለ ነገርና በሞሽን ላይ በእንቅስቃሴ ስላለ ሁለት አካላቶች ምን ያደርገናል ማለት ነው? ይነግረናል ማለት ነው። ምን ብሎ ነው የሚነግረን የሚለውን እስቲ እንመልከት። ኒውተን ፈርስት ሎ አንድ የቆመ ነገር ይላል። አንድ የቆመ ነገር ውጫዊ ኃይል ኤክስተርናል ፎርስ እሱ ላይ ካልተተገበረ እንደዛው ቆሞ ይቀራል ነው የሚለው። አንድ አትሬስት ያለ ኦብጀክት ኤክስተርናል ፎርስ እሱ ላይ አፕላይ ካልተደረገ፣ ውጫዊ ኃይል እሱ ላይ ካላረፈ ይሄ አካል ምን ሆኖ ይቀራል ማለት ነው? እንደዛው ስቶፕ ሆኖ ይቀራል ነው የሚለው። ሁለተኛው ሐሳብ ደግሞ አንድ አካል እየተንቀሳቀሰ ከሆነ ኤክስተርናል ፎርስ እሱ ላይ ካልተተገበረ ይሄ አካል በኮንስታንት ስፒድ በኮንስታንት በቋሚ ስፒድ ምን ያደርጋል ማለት ነው? ይሄዳል። ቋሚ በቃ አሁን ሄደው ይሄ በ2 ሜትር ፐር ሰከንድ ከሆነ ኤክስተርናል ፎርስ ካልተተገበረበት እዚህ አካል ላይ ወይም እዚህ ሰውዬ ላይ እንደዛው እየተንቀሳቀሰ በኮንስታንት ስፒድ ምን ያደርጋል ማለት ነው? ይሄዳል ማለት። አንድ አካል ቆሞ ካለ እንደዛው ቆሞ ይቀራል ነው የሚለው። አንድ አካል እየተንቀሳቀሰ ካለ እንደዛው እየተንቀሳቀሰ በኮንስታንት ስፒድ በቋሚ ስፒድ ምን ያደርጋል ማለት ነው? ይንቀሳቀሳል። ምን ካልሆነ? ኤክስተርናል ፎርስ ካልተተገበረባቸው ይሄንን ይቀጥላሉ ባሉበት። ስቴት ኦፍ ሞሽን ከሆኑ በዛው እየተንቀሳቀሱ ይሄዳሉ። ስቴት ኦፍ ሬስት ከሆኑ እዛው ይቀራሉ። ምን ካልሆነ? ኤክስተርናል ፎርስ ካልተተገበረበት። እቺ ኤክስተርናል ፎርስ ወይም ውጭ ኃይል እነሱ ላይ ኦብጀክቱ ላይ ካልተተገበረበት የሚለውን እናያለን። ምንድነው እዚህ ጋር ኒውተን ፈርስት ሎ የሚለው? ኒውተን ፈርስት ሎ ኦፍ ሞሽን ስቴት የሚያደርገው የሚገልጽልን ምንድን ነው? ምን ብሎ ነው የሚገልጽልን? አን ኦብጀክት አት ሬስት ከሆነ ቆሞ ካለ ወይም ሬስት ላይ ካለ ዊል ኮንቲኒው ዊል ሪሜን አት ሬስት እንደዛው ሆኖ ሬስት ሆኖ ይቀጥላል። ኤንድ አን ኦብጀክት ኢን ሙቪንግ ኦር ኢን ሞሽን ዊል ሪሜን ኢን ሞሽን አት ኮንስታንት ቬሎሲቲ። አንድ ኦብጀክት በቋሚ እየተንቀሳቀሰ ከሆነ ምን ሆኖ ይቀጥላል? ይንቀሳቀሳል። ኢን ሞሽን ሆኖ ይቀጥላል። በምን ፍጥነት? አት ኮንስታንት ቬሎሲቲ። ቬሎሲቲውን ሳይቀንስ ሳይጨምር በዛቸው ምን ያደርጋል ማለት ነው? ይሄዳል።
ምን ካልሆነ አንለስ ኔት ኤክስተርናል ፎርስ ኢዝ አክትድ አፖን ኢት። ኔት ማለት ቶታል ማለት ነው። ኔት ኤክስተርናል ፎርስ ኢዝ አክትድ አፖን ኢት። እቺ ኔት ኤክስተርናል ፎርስ የምትለውን ለብቻዋ ነግራችኋለሁ። አንድ ኦብጀክት at rest will remain at rest። እዚህ ጋር ያለው an object in motion will remain in motion at constant velocity። ምን ካልሆነ ኔት ኤክስተርናል ፎርስ እሱ ላይ ካልተተገበረበት። ምን ኔት ኤክስተርናል ፎርስ በዛ ላይ ምን ካልሆነበት ካልተተገበረበት ነው የሚለው። ኔት ኤክስተርናል ፎርስ ተተገበረበት ማለት ምን ማለት ነው? ኔት ኤክስተርናል ፎርስ አልተተገበረበትም ወይም ካልተተገበረበት ማለት ምን ማለት እንደሆነ አሳያችኋለሁ። ይሄ የኒውተን ፈርስት ሎ ነው። እዚህ ጋር የምትመለከቱት አንድ ሳጥን አለ። በምን ላይ ተቀመጠ? በሆነ ወለል ላይ ምን ሆኗል ማለት ነው? ተቀምጧል። ሬስት ላይ ነው ያለው። አን ኦብጀክት at rest will remain at rest የሚለውን ቃል ነው እዚህ ጋር የምንናገረው። አንድ ኦብጀክት ምን at rest ከሆነ በዛው at rest ሆኖ ይቀጥላል። ምን ካልሆነ unless net external force is acted upon it። ኔት ኤክስተርናል ፎርስ እሱ ላይ ካልተተገበረ። እዚህ ታዲያ እዚህ ቦክስ ላይ ኔት ኤክስተርናል ፎርስ ካልተተገበረ ማለት ፎርስ አልተተገበረም ማለት አይደለም። ፎርስ አልተተገበረም ማለት አይደለም። ታዲያ ምን ማለት ነው ከተባለ አሁን እዚህ ላይ ሁለት አይነት ፎርስ ተተግብሮበታል። ቆሞ ላለ ነገር ላይ ሁለት አይነት ፎርስ ይተገበራል። አንደኛው ከላይ ወደ ታች ቦክሱን የሚጫኑ ፎርስ አለ፣ ኖርማል ፎርስ። ከዛም ደግሞ በተመሳሳይ ደግሞ ቦክሱን ደግሞ ወደ ላይ ምን የሚያደርገው አለ፣ የሚጫኑ አለ። እዚህ ጋር በደንቢው ይሄኛው ወደ ታች ነው፣ ይሄኛው ወዴት ነው? ወደ ላይ ነው። የዚህኛው ፎርስ ምሳሌ 2 ኒውተን ካልን ወደ ታች የተጫነው ይሄኛውም ምንድነው ማለት ነው? በተመሳሳይ ነው የሚገፋፉት። በተመሳሳይ ካልሆነ ይንቀሳቀሳል እቃው። 2 ኒውተን ወዴት? ወደ ላይ። በተቃራኒ አቅጣጫ ተመሳሳይ ፎርስ በተቃራኒ አቅጣጫ ስለሆነ ምን ይሆናል ማለት ነው? ይሄ ይጣፋሉ ማለት ነው። አሁን ኔት ማለት ቶታል ነው። ቶታል ማለት እየደመረን ነው። ኔት ፎርሳችን ኤፍኤን ወይም ኤፍ ኔታችን ምን ይመጣል ማለት ነው? 2 ኒውተን ሲደመር 2 ኒውተን ነው። ግን እቺ ዳይሬክሽናቸውን ስለቀየረች ምን ይሆናል ማለት ነው? ይሄ ኔጌቲቭ ይሆናል ማለት ነው። ምን መጣ ማለት ነው? ኤፍ ኔታችን በዚህ ንግግር አቅጣጫው የተቃራኒ ስለሆነ ይቀነሳል። 2 ኒውተን ወደ ታች 2 ኒውተን ወደ ላይ ስለሆነ እናንተ እዚህ 2 ኒውተን የተባለውን ሁሌ 2 ኒውተን ብላችሁ እንዳታስቡ። የፈለጋችሁትን ፎርስ ማድረግ መብታችሁ ነው። ግን በተመሳሳይ ከላይም ወደ ታች ከታችም ወደ ላይ የሚገፋው ፎርሱ ነው መጠኑ ማግኒቲዩዱ ተመሳሳይ ሆኖ ግን ዳይሬክሽኑ ተቃራኒ ከሆነ ትቀንሳላችሁ ማለት ነው። 2 ኒውተን ሲቀነስ 2 ኒውተን ስንት ይመጣል ማለት ነው? 0 መጣ። ይሄ ማለት ኤፍ ኔት ፎርሱ አልተተገበረበትም ማለት ነው። አሁን ይሄ ነው ፎርስ አልተተገበረበትም ፈጽሞ እሱ ላይ ኃይል የተተገበረበት የለም ማለት ሳይሆን ኔት ፎርሱ 0 ከሆነ ይሄ እቃ አይንቀሳቀስም። ይሄ እቃ ምን አይሆንም ማለት ነው? አይንቀሳቀስም ማለት ነው። እሺ ወደዚህኛው ደግሞ ምስል ተመሳሳይ ነው። በሰውየው እዛ በቦክስ ነው። አሁን ደግሞ በሰው አድርጌ ልንገራችሁ። ይሄ ሰው አትሬስት ነው፣ ሬስት ላይ ነው ያለው። ግን ፎርስ አልተተገበረበትም ማለት አይደለም። የቆመ ነገር ወደ ላይ ፎርስ ይተገበርበታል፣ ወደ ታች ፎርስ ይተገበርበታል። የዚህ ፎርስ እና የዚህ ፎርስ መጠናቸው እኩል ሆኑ ግን ዳይሬክሽናቸው የተለያየ ስለሆነ ምሳሌ አሁን የዚህ 4 ኒውተን ቢሆን የዚህኛውም ስንት ነው? 4 ኒውተን። ኔት ፎርሱ ምንድነው? ፎርስ ኔት ፎርሳችን ምን ይመጣል ማለት ነው? 4 ኒውተን ሲቀነስ 4 ኒውተን ሲቀነስ ያደረኩበት ምክንያት አቅጣጫው በተቃራኒ ላይ ስለሚገኝ ማለት ነው። ተቃራኒ አቅጣጫ ከሆኑ ስለሚቀነስ።
ከዛ ኔት ፎርስ ስንት ይመጣል ማለት ነው? በዚህ 0። አሁን ይሄ ምን ማለት ነው? አንለስ ኔት ፎርስ ኢዝ አክትድ አፖን ኢት። ኔት ፎርስ ካልተተገበረበት ማለት ይኸው ኔት ፎርሱ 0 ሆነ ማለት ኔት ፎርሱ አልተተገበረበትም ማለት ነው። ኔት ፎርስ የለውም። ኔት ፎርስ ካሌለው ነው እንጂ ፎርስ ይተገበራል። ግን የፎርሶቹ ኔት ፎርሱ 0 ከመጣ ያ አካል ምን አይሆንም ማለት ነው? አይንቀሳቀስም ማለት ነው። እሺ እዚህ ጋር ደግሞ የምትመለከቱት ምስል ሁለት ሰዎች በግራም በቀኝም ምን እያደረጉት ነው? እየገፉት ነው። ግን ይሄ ቦዲ ሬስት ላይ ነው ያለው። ምን ላይ ነው ያለው? ይሄ ኦብጀክት ምንድን ነው? ሬስት ላይ ነው። ፎርስ አልተገበረበትም ማለት አይደለም። ይሄም በ3 ኒውተን ከገፋው ይሄኛውም በ3 ኒውተን ስለገፋው ነው። የዚህ ሁለቱ የዚህ ፎርስ እና ወደዚህ የሚገፋው ፎርስ እና ወደዚህ የሚገፋው ፎርስ ኔት ፎርሳቸው ኤፍ ኔታቸው ወይም ኔት ፎርሱ ምን ስለሆነ 0 ስለሆነ ነው ይሄ ኦብጀክት ምን ያላደረገው ያልተንቀሳቀሰው። ነገር ግን በዚህ ጋር የሚገፋው 5 ኒውተን ቢሆንና ይሄኛው 2 ኒውተን ቢሆን ኔት ፎርሱ 0 አይደለም። ኔት ፎርሱ 0 ስለማይመጣ ምን ይሆናል ማለት ነው? ኦብጀክቱ ይንቀሳቀሳል ማለት ነው። ኦብጀክቱ ኔት ፎርሱ 0 ካልመጣ ኦብጀክቱ ምን ያደርጋል? ይንቀሳቀሳል ማለት ነው። አሁን ምን አለ ኒውተን ፈርስት ሎ ምንድን ነው የሚለው? አን ኦብጀክት አት ሬስት ዊል ሪሜን አት ሬስት አንለስ ኔት ኤክስተርናል ፎርሱ ምን ከመጣ ማለት ነው? 0 ከመጣ። ፎርስ አልተተገበረበትም ማለት አይደለም። ግን የፎርሶቹ ድምር 0 ከመጣ ኔት ኤክስተርናል ፎርሱ ምን መጣ ማለት ነው? 0 ወይም ኔት ኤክስተርናል ፎርስ አልተተገበረበትም ነው እንጂ ፎርስ አልተተገበረበትም አላልንም። እሺ ሁለቱንም ለየብቻ በክፍል ከፋፍለን ያው አሁን በምስል ያሳደዋችሁ ነው ወደዚህ በጽሁፍ ማደርገላችሁ ማለት ነው። ዚስ ሎ ሃዝ ቱ ፓርት ሁለት ክፍሎች አሉት። ኒውተን ፈርስት ሎ ሁለት ክፍሎች አሉት። ዘ ፈርስት ፓርት ኢዝ ዛት አን ኦብጀክት አት ሬስት ዊል ሪሜን አት ሬስት አንለስ acted upon by net external force net external force ካልተተገበረበት net external force ካልተተገበረበት ያ ኦብጀክት at rest ከሆነ will remain at rest ሆኖ ይቀጥላል ነው። this implies ይሄ የሚያሳየው that an object that remains at rest will have net external force ምንድነው ማለት ነው? 0 አሁን በዛ ኦብጀክት ላይ የተተገበረው ኔት ኤክስተርናል ፎርሱ ምን መጣ ማለት ነው? 0 ግን ፎርስ ምንም የተተገበረ የለም ማለት አይደለም። ኔት ኤክስተርናል ፎርስ ማለት በአንድ አካል ላይ የተተገበሩ የፎርሶች ድምር 0 ሲመጣ ኔት ኤክስተርናል ፎርሱ 0 ነው ማለት ነው። ይሄንን በደንብ አድርጋችሁ ጭንቅላታችሁ ላይ ማስቀመጥ። ነገር ግን but this does not mean that there are no force acting on it ምን ማለት አይደለም ማለት ነው። ፎርስ አልተተገበረም ማለት አይደለም። it means that when you add up all force ሁሉንም ፎርሶች በዚህ ጋር ያለውን ፎርስ ስትደምሩ በዚህ ጋር ያለውን ፎርስ ስትደምሩ net external ፎርሱ you get a value of 0 ፎርስ አልተተገበረበትም ማለት አይደለም። ግን የፎርሱ የተተገበሩበትን ፎርሶች ስትደምሩት ሁሉንም አዳፕ ስታደርጉት ምን እናገኛለን ማለት ነው? you get a value of 0 net external force 0 ከመጣ ያ ኦብጀክት ምን አያደርግም ማለት ነው? አይንቀሳቀስም ማለት ነው። the second part አሁን የፈርስት ፓርቱን አትሬስት የሚለውን አይተናል። the second part is an object in motion will maintain its motion at constant velocity and object in motion ላይ ካለ በዛው ምን ያደርጋል ማለት ነው? in motion ይቀጥላል። በምን? በኮንስታንት velocity unless acted upon by net external force net external force አሁን ምን ካላደረገበት
ካልተተገበረበት። አሁን ቅድም ምን ብለናል? በሚንቀሳቀስ አካል ላይ ኔት ኤክስተርናል ፎርስ የለም ማለት አይደለም። ፎርስ ይተገበራል፣ ግን ፎርስ አለ፣ በደንብ ይተገበራል። ግን የእነኛ የፎርሶቹ ድምር ዜሮ ከመጣ ያ አካል እየተንቀሳቀሰ ከሆነ በዛው በኮንስታንት ስፒድ ምን ያደርጋል ማለት ነው? ይቀጥላል ማለት ነው። This means that an object in motion will maintain a constant speed and direction. ኮንስታንት ስፒድ ወይም ኮንስታንት ቬሎሲቲውን ጠብቆ በቋሚ ዳይሬክሽን አቅጣጫ ሳይቀየር በዛው ይሄዳል ነው። Unless acted upon by net external force. ኔት ኤክስተርናል ፎርሱ ካልተተገበረበት የሚለውን እንትን በሉ። Again, this does not mean there that are again this does not mean that there are no force acting on the object. ምን ማለት ፎርስ የለም ማለት አይደለም። ፎርስ በኦብጀክቱ ላይ አልተተገበረም ማለት አይደለም። ምን ማለት ነው ማለት ነው? the sum of external ፎርሱ ምንድነው ማለት ነው? ዜሮ ነው። ፎርስ በደንብ አድርጎ ይተገበራል፣ ግን የፎርሶቹ ድምር አዳፕ ስናደርጋቸው ሰማፕ ስናደርጋቸው የፎርሶቹ ድምር ዜሮ የሚመጣልን ከሆነ ኔት ኤክስተርናል ፎርሳችን ምን ከመጣ ዜሮ ከመጣ አንድ ኦብጀክት አትሬስት ከሆነ በዛው አትሬስት ሆኖ ይቀጥላል። አንድ ኦብጀክት ደግሞ ኢን ሞሽን ከሆነ ዊል ኮንቲኒው ኢን ሞሽን አት ኮንስታንት ስፒድ ኦር ቬሎሲቲ ብላችሁ መናገር ትችላላችሁ። እሺ አሁን ደግሞ የምንነጋገረው ኒውተን ሰከንድ ሎ ኦፍ ሞሽን የሚለውን ይሆናል። እዚህ ጋር የምትመለከቷቸው ኤ ምን ማለት ነው? አክሰለሬሽን ማለት ነው። ኤ ማለት አክሰለሬሽን ማለት ነው። ኤፍ ደግሞ ምንድነው? ፎርስ ነው። ኤም ደግሞ ማስ ነው። ኤም ምንድነው? ማስ ነው። ኒውተን ሰከንድ ሎውን ስናስብ እነኚህ ሶስት ቃላቶችን አክሰለሬሽን፣ ፎርስ፣ ማስ የሚለውን በደንብ አድርገን ጭንቅላታችን ውስጥ ማስቀመጥ ይኖርብናል ማለት ነው። እሺ አሁን በስዕሉ ላይ እንደምትመለከቱት አክሰለሬሽን እና ፎርስ የጻፍኩበት መንገድ ትንሽ ተለቅ ያሉ ናቸው፣ ትልቆች ናቸው። እሱም ያለ ምክንያት አይደለም። እስኪ እንነጋገር። አክሰለሬሽን ከፍ ካለ አክሰለሬሽን ሲጨምር ፎርስ ምን ያደርጋል ማለት ነው? ፎርስም በዛው ልክ ይጨምራል። ፎርስ ሲጨምር አክሰለሬሽንም ምን ያደርጋል ማለት ነው? ይጨምራል። ሁለቱንም ትልልቅ ያደረኳቸው ቀጥታ ግንኙነት እንዳላቸው ወይም ዳይሬክትሊ ፕሮፖርሽናል እንደሆኑ፣ ፎርስ ሲጨምር አክሰለሬሽንም ምን ያደርጋል ማለት ነው? ይጨምራል። ፎርስ ሲጨምር አክሰለሬሽን ምን ያደርጋል? ይጨምራል ማለት ነው። አክሰለሬሽን ሲጨምር ደግሞ ፎርስ ምን ያደርጋል ማለት ነው? ይጨምራል። ይሄንን በምስል ከፍ አድርጌ ያስቀመጥኩላችሁ ለዛ ነው ማለት ነው። አክሰለሬሽን እና ፎርስ ምንድናቸው? ዳይሬክትሊ ፕሮፖርሽናል ናቸው ማለት ነው። ከታች ደግሞ እንደምትመለከቷት ማን አለች ማለት ነው? ማሳችን ከሌሎቹ ያነሰችን። ይህቺ ምንድን ነው የሚያመለክተን ማለት ነው? አክሰለሬሽን ሲጨምር ማን ይጨምራል ማለት ነው? ፎርስ ይጨምራል። ማስ ሲጨምር አክሰለሬሽን ምን ያደርጋል? ይቀንሳል። አክሰለሬሽን ሲጨምር ፎርስ ይጨምራል፣ ማስ ይቀንሳል። አክሰለሬሽን ሲቀንስ ደግሞ ማስ ይጨምራል ማለት ነው። አሁን አክሰለሬሽን ከፎርስና ከማስ ጋር ያለው ግንኙነት አክሰለሬሽን ሲጨምር ፎርሱ ምን ያደርጋል ማለት ነው? ይጨምራል። አክሰለሬሽን ሲጨምር ደግሞ ማስ ምን ያደርጋል ማለት ነው? ይቀንሳል። አክሰለሬሽን እና ፎርስ ዳይሬክትሊ ፕሮፖርሽናል ናቸው። አክሰለሬሽን እና ማስ ደግሞ ኢንቨርስሊ ፕሮፖርሽናል ናቸው ማለት ነው። ይሄንን ሀሳብ ስንመለከት አንድ ኳስ እዚህ ጋር አነስ ያለች ኳስ ቢኖር እና ፎርስ አፕላይ ብናደርግ ማሱ ትንሽ ነው እና ሽምጠጣው በጣም ከፍተኛ ነው የሚሆነው። አክሰለሬሽኑ በጣም ይጨምራል ማለት ነው። ግን ማሳችን ደግሞ ትልቅ በሆነ ሰዓት ይሄ ማስ ኤማችን በጣም ትልቅ ሲሆን እዚህ ላይ ፎርስ አፕላይ ስናደርግ አክሰለሬሽኑ ይቀንሳል። ምክንያቱም ክብደቱ በጣም ትልቅ ስለሆነ የመንቀሳቀስ ሁኔታው ወይም የመሸምጠጥ ሁኔታ አክሰለሬት የማድረግ ሁኔታ አነስተኛ ነው የሚሆነው። እሺ ይሄንን ሀሳብ እስቲ እንመልከት።
ኒውተን ሰከንድ ሎ ኦፍ ሞሽን ስቴት ያደረገልን ምንድነው? አክሰለሬሽን ኦፍ ኤ ቦዲ የአንድ አካል አክሰለሬሽኑ ዳይሬክትሊ ፕሮፖርሽናል ቱ ኔት ፎርስ አክቲንግ ኦን ዘ ቦዲ። አክሰለሬሽኑ ከማጋ ዳይሬክትሊ ቀጥታ ግንኙነት አለው ማለት ነው፣ ከኔት ፎርስ ጋራ ያየነው ነው ደግመ የምንነጋገረው። ኤንድ አክሰለሬሽን ደግሞ ምን አለው ማለት ነው? ኢንቨርስሊ ፕሮፖርሽናል ቱ ማስ ኦፍ ቦዲ፣ ከማስ ጋራ ኢንቨርስሊ ፕሮፖርሽናል ማስ። ኒውተን ሰከንድ ሎ ምንድነው የሚናገረን? አክሰለሬሽን ከማስና ከፎርስ ጋር ያላቸውን ግንኙነት ነው እየነገረን ያለው። አክሰለሬሽን ከማጋ ቀጥታ ግንኙነት አለው? ከፎርስ ጋር ዳይሬክትሊ ፕሮፖርሽናል አለው። ኢንቨርስሊ ፕሮፖርሽናል ደግሞ የሚሆነው ከማን ነው? ከማስ ጋር ይሆናል ማለት ነው። the direction of acceleration is the same as in the direction of net force። የአክሰለሬት የሚያደርግበት አቅጣጫው ወዴት ነው ሲል ከኔት ፎርስ አቅጣጫው ጋር ተመሳሳይ ነው። ይሄ ማለት ምን ማለት ነው? አንድ ኦብጀክት እዚህ ጋር ቢኖር ፎርስ እዚህ ላይ አፕላይ ብናደርግበት አክሰለሬት የሚያደርገው በፎርሱ አቅጣጫ ነው። ይሄም አቅጣጫ ወደዚህ ስለሆነ አክሰለሬት የሚያደርገው በዛው አቅጣጫ ነው ማለት ነው። በሌላው መልክ ደግሞ አንድ ኦብጀክት እዚህ ጋር ቢኖር ፎርስ ወደዚህ ቢሆን አክሰለሬት የሚያደርገው in the direction of net force ነው ማለት ነው። ወዴት ነው ማለት ነው? in the direction of net force። አሁን ሌላም ደግሞ እስቲ ኔት ፎርስ ጋር የሚለውን ስናገር እዚህ ጋር ምን አለ ማለት ነው? አንድ ፎርስ በዚህ ጋር ይተገበራል 2 ኒውተን የሚያክል፣ በዚህ ጋር ደግሞ ምንድነው 5 ኒውተን የሚያክል። ኔት ፎርሳቸው ማለት ተቃራኒ አቅጣጫ ስላሉ ቀንሳቸዋለሁ ማለት ነው። ተቃራኒ አቅጣጫ ስለሆኑ ምን አደርጋቸዋለሁ? እቀንሳቸዋለሁ። ስቀንሳቸው ስንት ይመጣልናል ማለት ነው? ኔት ፎርሱ ስንት ይመጣል ማለት ነው? ኤፍ ኔት ስንት ይመጣል ማለት ነው? 3 ነው። 3 ኒውተን። ግን ወዴት ነው? ወደ ትልቁ አቅጣጫ። ትልቁ አሁን ከፍተኛ ፎርስ ያለው ይሄ ነው አይደል እንዴ? ወዴት ነው የሚሆነው ማለት ነው? ወደዚህ ነው አቅጣጫው የሚሆነው ማለት ነው። አቅጣጫው ወዴት ይሆናል ማለት ነው? ወደዚህ ይሆናል። እሺ ሌላም ደግሞ እስቲ ምሳሌ እንመልከት። አንድ ኦብጀክት እዚህ ጋር አለ። ወደዚህ 6 ኒውተን ቢያርፍበትና ወደዚህ ደግሞ 2 ኒውተን አፕላይ ቢደረግበት ኔት ፎርሳችን እንድን አሁንም ተቃራኒ አቅጣጫ ስላለው ቀንሼ ነው ኔት ፎርሴን ማገኘው ማለት ነው። 6 ሲቀነስ 2 ስንት ይመጣል ማለት ነው? ኤፍ ኔት ስንት ይመጣል ማለት ነው? 4 ኒውተን። 4 ኒውተን ወዴት? ከፍተኛ ፎርስ ወዳለበት። ወዴት? ከፍተኛ ፎርስ ወዳለበት አቅጣጫ ወዴት ነው የሚሆነው ማለት ነው? አክሰለሬት የሚያደርገው ኔት ፎርሱ 4 ነው። ወዴት አቅጣጫ? ወደዚህ። ሁሉ ጊዜ ዳይሬክሽን ኦፍ አክሰለሬሽን ኢዝ ኢን ዘ ሴም ዳይሬክሽን ኦፍ ኔት ፎርስ የሚለውን መያዝ ይኖርባቸዋል። እሺ ይሄንን ደግሞ ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን የሚለው ሐሳብ ከየት እንደመጣ እንመልከት። ቀደም ምን ብለን ኒውተን ሰከንድ ሎ ምን ብሎናል? አክሰለሬሽን ኢዝ ዳይሬክትሊ ፕሮፖርሽናል ቱ ፎርስ ኤንድ ኢንቨርስሊ ፕሮፖርሽናል ቱ ማስ። ኢንቨርስሊ ከተባለ ወደ ታች ሁሉ ጊዜ ማውረድ አለበት ማለት ነው። ይሄንን ክሪስ ክሮስ እናደርግ ምን ይመጣል ማለት ነው? ፎርስ ኢዝ ኢኳል ቱ ምን? ማስ ታይምስ አክሰለሬሽን። ፎርስ ኢዝ ኢኳል ቱ ይሄንን ማስ ታይምስ አክሰለሬሽን ይመጣልናል ማለት ነው። አሁን ከዚህ ጋር ደግሞ ምን እናያለን? የፎርስ ኤስአይ ዩኒቱ ማን ነው? የፎርስ ኤስአይ ዩኒቱ ኒውተን። የፎርስ ኤስአይ ዩኒት ኒውተን ነው፣ እኩል ይሆናል። የማስ ደግሞ ምንድነው? ኤስአይ ዩኒቱ ኪሎግራም ነው። የአክሰለሬሽን ኤስአይ ዩኒቱ ምንድነው ማለት ነው? ሜትር ፐር ሰከንድ ስኩዌር ነው ማለት ነው። አንድ ኒውተን ማለት 1 ኪሎግራም ሜትር ፐር ሰከንድ ስኩዌር ጋራ ምንድነው ማለት ነው? እኩል ነው ማለት ነው። አንድ ኒውተን ከ1 ኪሎግራም ሜትር ፐር ሰከንድ ስኩዌር ጋራ ምንድነው ማለት ነው? እኩል ነው። እዚህ ጋር ጥያቄዎችን እንመልከት። if a 5 kilogram object is accelerate at 2 meter per second square ካደረገ what is the force acting on it? 5 ኪሎ ግራም የሆነ ኦብጀክት በ2 ሜትር ፐር ሰከንድ ስኩዌር አክሰለሬት ካደረገ ምንድነው የጠየቀን ማለት ነው? ፎርሱ ምን ያህል ፎርስ እሱ ላይ ተተግብሮበት ነው። 5 ኪሎ ግራም የሆነ ኦብጀክት በ2 ሜትር ፐር ሰከንድ ስኩዌር አክሰለሬት እንዲያደርግ ምን ያህል ፎርስ አክት ሆኖበት ነው ነው ጥያቄው። የተጠየቅነው ፎርስን ነው። እዚህ ጋር ምንድነው ጊቨናችን ምንድነው የተሰጠን? ጊቨናችን ማን ነው?
ማስ ተሰጥቶናል። ማስ ስንት ነው? 5 ኪሎ ግራም ተሰጥቶናል። ሌላስ አክሰለሬሽን ምን ተሰጥቶናል ማለት ነው? 2 ሜትር ፐር ሰከንድ ስኩዌር ተሰጥቶናል ማለት ነው። ፎርስ ማለት ምን ማለት ነው ብለናል? ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ነው አይደለም እንዴ? ፎርስ ኢዝ ኢኳል ቱ ምን ይሆናል ማለት ነው? ማሳችን ስንት ነው? 5 ኪሎ ግራም ነው። አክሰለሬሽናችን ስንት ነው? 2 ሜትር ፐር ሰከንድ ምን ፐር ሰከንድ ስኩዌር ነው ማለት ነው። ከዛ ፎርሳችን ምን ይመጣል? 5 ሲባዛ በ2 10 ይመጣል። 5 ሲባዛ በ2 ስንት ይመጣል ማለት ነው? 10። እዚህ ጋር ኪሎ ግራም አለች። እሷን ኪሎ ግራም ምን አደርጋለሁ? እወስዳታለሁ። እዚህ ጋር ስማን አለች? ሜትር ፐር ሰከንድ አለች። እሷንም ሜትር ፐር ሰከንድ ስኩዌርን እወስዳታለሁ ማለት ነው። ምን መጣልን ማለት ነው? ፎርሳችን 10 ኪሎ ግራም ሜትር ፐር ሰከንድ ስኩዌር። ቀደም ምን ብለናል ማለት ነው? ኪሎ ግራም ሜትር ፐር ሰከንድ ስኩዌር ማለት ኒውተን ማለት ነው ብለናል አይደለም እንዴ? አጠቃላይ ፎርሳችን ምን ይመጣል ማለት ነው? 10 ምን ይመጣል? ኒውተን ይሆናል ማለት ነው። እሺ ወደ ሁለተኛ ምሳሌ ስንመለከት ደግሞ a force of 20 ኒውተን is applied to a 4 ኪሎግራም ኦብጀክት ላይ what is acceleration of the object? አሁን ምንድን ነው የሚለው ማለት ነው? 20 ኒውተን የሚያክል ፎርስ በምን በ4 ኪሎግራም ኦብጀክት ላይ አፕላይ ቢሆን ምን ያህል አክሰለሬት ያደርጋል? 4 ኪሎ ግራም ላይ 20 ኒውተን ፎርስ አፕላይ ቢደረግ አክሰለሬሽኑ ምን ያክል ይሆናል ነው ጥያቄው። እዚህ ጋር ምን አለ ማለት ነው? የተሰጠን ጊቭኖች አሉን። ጊቭናችን ምን ይሆናል ማለት ነው? ፎርስ ተሰጥቶናል። ፎርሱ 20 ኒውተን ነው። 20 ኒውተን ማለት ከማጋ እኩል ነው? ከ20 ኪሎ ግራም ሜትር ፐር ሰከንድ ስኩዌር ጋር ምንድን ነው እኩል ነው። ሌላ ምን ተሰጥቶናል ማለት ነው? ኤም ማስ ተሰጥቶናል። ምን ተሰጥቶናል? ማሳችን ምን ይሆናል? 5 ኪሎ ግራም ማለት ነው። ስንሰራ አሁን የምንፈልገው ማን ነው? አክሰለሬሽን ለመፈለግ ደግሞ ምንድን ነው? ኤ እኩል ይሆናል ምን ፎርስ ኦቨር ማስ ማለት ነው። ከኒውተን ሰከንድ ላይ ያገኘ ነው። ፎርሳችን ስንት ይሆናል ማለት ነው? 20 ኪሎ ግራም ሜትር ፐር ሰከንድ ስኩዌር። እቺን 20 ኒውተን የተባለችውን ኒውተኗን ወደ ኪሎ ግራም ሜትር ፐር ሰከንድ ስኩዌር የቀየርኩበት አንድ ኒውተን ከኪሎ ግራም ሜትር ፐር ሰከንድ ስኩዌር ጋር ምን ስለሆነ ነው ማለት ነው? እኩል ስለሆነ ሲካፈል ማሳችን ምን ይመጣል ማለት ነው? ደግሞ 4 ኪሎ ግራም ማለት ነው። ኪሎ ግራም በኪሎ ግራም ሲጠፋ 20 ሲካፈል 4 ስንት ይሆናል? አክሰለሬሽናችን 5 ምን ሜትር ፐር ሰከንድ ስኩዌር ስለቀረ ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ይሄ ማለት ምን ማለት ነው? 20 ኒውተን ፎርስ በ4 ኪሎ ግራም ኦብጀክት ላይ አፕላይ ከተደረገ 5 ሜትር ፐር ሰከንድ ስኩዌር ምን ያደርጋል ማለት ነው? አክሰለሬት ያደርጋል ማለት ነው። እሺ ወደ ሶስተኛው ኒውተንስ ሎ ኦፍ ሞሽን ስንመጣ ምንድን ነው የሚለው ማለት ነው? ወደ ሶስተኛው ኒውተን ሰርድ ሎ ኦፍ ሞሽን የሚለውን እናገኛለን ማለት ነው። እዚህ ጋር የምታዩቸው ሁለት ሰዎች አሏቸው። ይሄኛውም ሰው ወደዚህኛው ምን ያደርገዋል? ይገፋዋል። ይሄኛውም ሰው በተቃራኒ ወዴት ይገፋዋል ማለት ነው? ወደዚህ ይገፋዋል። ግን የሚገፋፉበት በምንድን ነው ማለት ነው? በእኩል ፎርስ ነው የሚገፋፉት። በምንድን ነው ማለት ነው? በእኩል ፎርስ። አሁን ይሄ በ3 ኒውተን የሚገፋው ከሆነ ይሄኛውን በስንት ይገፋዋል ማለት ነው? ወደ በተቃራኒ አቅጣጫ ምን ይሆናል? በ3 ኒውተን ምን ያደርገዋል ማለት ነው? ይገፋዋል ማለት ነው። ኒውተን ሰርድ ሎ ይሄኛውን ኤ ብለን ብንሰይመው ይሄኛው ምንድነው ማለት ነው? ቢ ብለን ሰውየውን መሰየም እንችላለን። ይሄ ሰውዬ ፎርስ ኤ በማላይ ፎርስ ኤግዘርት ያደርጋል ማለት ነው። በቢ ላይ ምን ያደርጋል? ፎርስ ኤግዘርት ያደርጋል። እኩል የሆነ ፎርስ ከማጋ ከዛስ ይሄኛውስ ፎርስ ማነው? ቢ የተባለው ሰውዬ ምን ያደርጋል ማለት ነው? ቢ የተባለው ሰውዬ ኤፍ ቢ ፎርስ ኦፍ ቢ በማላይ በኤ ላይ ምን ያደርጋል ማለት ነው? ኤግዘርት ያደርጋል ማለት ነው። እቺን እስቲ ቀድሜ ልንገራችሁ። አሁን ፎርስ ኤቢ ማለት ኤ የሆነ አካል በማላይ በቢ ላይ ፎርስ ኤግዘርት ያደርጋል ማለት ነው። ከዛስ ቢ ደግሞ በኤ ላይ ምን ያደርጋል ማለት ነው? ፎርስ ኤግዘርት ያደርጋል ማለት ነው። አሁን ኤ የተባለው ሰውዬ በቢ ላይ ምን ያደርጋል? ኤ የተባለው በቢ ላይ ፎርስ ኤግዘርት እያደረገ ነው።
ቢም ደግሞ እኩል መጠን ያለው እኩል መጠን ኢኳል ማግኒቲዩድ ያላቸው እኩል መጠን ያላቸውን ፎርስ ምን ያደርገዋል? እሱም ቢ በኤ ላይ ምን ያደርጋል ማለት ነው? ፎርስ ኤግዘርት ያደርጋል። ግን ቢ በኤ ላይ ፎርስ ኤግዘርት ሲያደርግ ከዚህኛው በተቃራኒ አቅጣጫ ስለሆነ እዚህ ጋር ኔጌቲቭ እናስገባለን። እኩል ይሆናል ያልኩበት ምክንያት ኤ በቢ ላይ የሚያሳርፈው ፎርስ እና ቢ በኤ ላይ የሚያሳርፈው ፎርሱ ማግኒቲዩዱ ምንድነው? እኩል ነው። ግን ኔጌቲቭዋችን የምታመለክተው ምንድነች ማለት ነው? ዳይሬክሽኗ የሚገፋፉበት ዳይሬክሽን ተቃራኒ መሆኑን ነው የምታሳየን። ሁለቱም በኩል መጠን ግን በተቃራኒ አቅጣጫ ነው እንትን የሚሉት ፎርስን ኤግዘርት የሚያደርጉት። ይሄንን እስኪ እንመልከተው። ኒውተን ሰርድ ሎ ኦፍ ሞሽን ቴላስ የሚነግረን ምንድን ነው? ኢፍ ቦዲ ኤ ወይም ቦዲ ዋን ኤግዘርት አን አክሽን ኦን ቦዲ ቢ፣ ቦዲ ኤ ወይም ቦዲ ዋን ምን ያደርጋል? ኤግዘርት ያደርጋል፣ ይተገብራል። በማለ አክሽን በማለ በቢ ላይ አለ። ከዛስ ቦዲ ቢም ደግሞ ምን ያደርጋል? ወይም ቦዲ ቱ ምን ያደርጋል ማለት ነው? ኤግዘርት ኤ ሪያክሽን ኦን ቦዲ ዋን። ቦዲ ዋን መጀመሪያ ቦዲ ቱ ላይ ፎርስ ኤግዘርት ሲያደርግ ቦዲ ቱ ደግሞ መልሶ ለዛ አጸፋ ምን ያደርጋል ማለት ነው? ቦዲ ኤ ላይ ፎርስ ኤግዘርት ያደርጋል። ግን የሚያደርጉበት ምንድን ነው? ዛት ኢዝ ኢኳል ኢን ማግኒቲዩድ። ቦዲ ኤ በቦዲ ቢ ላይ ፎርስ የሚያሳርፍበትን ያክል መልሶ ደግሞ ቦዲ ቢ ወይም ቦዲ ቱ መልሶ ቦዲ ዋን ላይ በእኩል መጠን ምን ያደርጋል ማለት ነው? እኩል መጠን ያለውን ፎርስ ይመልስለታል፣ ሪያክት ያደርጋል ለዛ ማለት ነው። ግን ሁለቱ ቦዲ ኤ በቦዲ ቢ፣ ቦዲ ቢ በቦዲ ኤ የሚያሳርፈው ፎርስ እኩል ቢሆንም ግን ኦፖዚት ኢን ዳይሬክሽን ናቸው። የሚገፋፉት በምንድን ነው ማለት ነው? በኦፖዚት ነው። ፎርስ ኤ ቦዲ ኤ በቦዲ ቢ ላይ ሲያሳርፍ ቦዲ ቢ ደግሞ በምንድን ነው? በቦዲ ኤ ኢኳል ማግኒቲዩድን ያክል ምን ያደርጋል? ያሳርፋል። በት ኢን ኦፖዚት ዳይሬክሽን። ዳይሬክሽናቸው ምን መሆን አለበት? ኦፖዚት። ይሄ ምን ይባላል ማለት ነው? አክሽን ኤንድ ሪያክሽን ይባላል። ኒውተን ሰርድ ሎ ስሙ ምን ይባላል? አክሽን አንድ አካል ሲያሳርፍ ሌላኛው አካል ለዛ አክሽን እኩል የሆነ ግን ተቃራኒ የሆነ ሪያክሽን ምን ያደርጋል ማለት ነው? ሪያክሽን ያሳርፋል ማለት ነው። እሺ ተመልካቾቻችን ስለነበረን ጊዜ እናመሰግናለን። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ትምህርቱ ደግሞ ከጠቀማችሁ ጠቅሞናል ብላችሁ ኮመንት መጻፊያው ላይ አስቀምጡልኝ። እኔን ያበረታታኛልና ወደፊት የምትፈልጉትም እንዳስተምራችሁ የምትፈልጉት የትኛውም ክፍል ደረጃ ጻፉልኝ። እኔ እሱን አስተምራችኋለሁ። ስለነበረን ጊዜ መልካም ቆይታ